ከበሮአችንን ስንይዝ ትንሿን በግራ ትልቁን ደግሞ በቀኙ እናደርግና ግራችንን እናስገባለን። ስለዚህ ግራችንን እንዲህ ቀኛችንን ደግሞ በዚህ መልኩ እናስቀምጣለን ማለት ነው። ከበሮአችን የትኛውን ቦታ ላይ ስንመታው ሁሉ ጊዜ ጥሩ አይነት ድምጽ አይሰጠንም። ስለዚህ ጥሩውን ቦታ መርጠን ማግኘት አለብን ማለት ነው። እነዚህ ጥሩ ቦታዎች በሁለቱም በኩል ሁለቱን የምናገኝባቸው ተመሳሳይ ቦታዎች ጋር ነው የሚገኙት። ያ ማለት ይሄንን ከበሮ እነዚህ አይነት ቦታዎች ላይ በመታው ጥሩ ድምጽ አይሰጠኝም። ሁለቱን የሚያገናኝልን ቦታ ላይ ግን ሲሆን ተመልከቱ። በዚህም ይቺ ቦታ ይቺን ቦታ ፈልጎ ማግኘት ይጠበቅብናል። ከዚህ በመቀጠል የምናየው የአሸባሸብ ስርዓታችንን ነው። ስናሸበሽብ ሁሉ ጊዜ ሁለት ብለን እንገባለን። ይሄ አንድም የክሊባሪው ምሳሌ ሲሆን ከሌሎች ከበሮ መቺዎች ጋር እኩል ለመግባት የሚያስችለን ዘዴ ነው። ስለዚህ ቅድም ያልነው 1 2 3 ያልናቸውን ቦታዎች እዚህ ጋር ማሸብሸብ ላይ 2 እቺ ትሆንና 1 እና 3 እነዚህ ይሆናሉ ማለት ነው። ስለዚህ መጀመሪያ 2 ብለን እንጀምራለን። 2 3 2 1 2 3 2 1 2 3 2 1 2 3 ሁልጊዜም ስናሸበሽብ ርቀቱ ተመሳሳይ ወይም ደግሞ እኩል መሆን አለበት። ፍጥነታችንን ልክ እርምጃችንን እንደምንጠብቀው በእርምጃችን ውስጥ ስንፈጥን እንደምናውቀው ስንዘገይም እንደሚሰማ ይሄንንም ርቀቱን እየጠበቅን እኩል ማለት አለብን ማለት ነው።